ተመሳሳይ መልኩ እዛው ቴሌግራም ላይ ሰርች ማድረጊያው ላይ ተንሱ ዲሽ ብላችሁ ከሶፍትዌር በተጨማሪ የተለያዩ የሳተላይት አሰራሮችን እንዲሁም ደግሞ አዳዲስ ፈጣን የሆኑ መረጃዎችን ከዚህ ቻናል ማግኘት ትችላላችሁ። ሲከፍት ኢንፎርሜሽን ብሎ ኖ ሲሪያል ወይም ሮንግ ሶፍትዌር ብሎ ይህን ጽሁፍ ዲስፕሌይ ላይ ያመጣላችኋል። እዚህ ስቴፕ ላይ ከደረሳችሁ በኋላ የግዴታ ሪሲቨራችሁ ከኢንተርኔት ጋር መገናኘት ይኖርበታል። ይህም የሚሆንበት ምክንያት ኢንተርኔትን ተጠቅሞ ለሪሲቨራችሁ ሲሪያል ነምበር ክሬት ማድረግ ስለሚኖርበት የግዴታ ከኢንተርኔት ጋር መገናኘት ይኖርበታል። ከኢንተርኔት ጋር ሪሲቨራችሁን የምታገናኙበት ሁለት አማራጭ አለ። የመጀመሪያው ዋይፋይ አንቴና ሲሆን ሁለተኛው ደግሞ የስልካችሁን የቻርጀር ኬብል ተጠቅማችሁ ሪሲቨራችሁና ስልካችሁን አገናኝታችሁ ኢንተርኔት አክሰስ እንዲያደርግ ማድረግ ትችላላችሁ። ሪሲቨራችሁና ስልካችሁን በቻርጀር ኬብል ለማገናኘት ከፈለጋችሁ አንዱን ጫፍ ሪሲቨራችሁ ላይ ዩኤስቢ ፖርት ላይ ተሰካላችሁ። በመቀጠል ደግሞ አንዱን ጫፍ ስልካችሁ ላይ ስትሰኩ እንደዚህ የቻርጅ ምልክት ያመጣላችኋል። ስልካችሁን አንዴ ወደ ታች ስክሮል ስታደርጉ እዚህ ጋር እንደምትመለከቱ ዩኤስቢ ፋይል ትራንስፈር የሚለውን ስትነኩ እነዚህ ዝርዝሮች ይመጣላችኋል። እዚህ ጋር ትራንስፈር ፋይል ከሚለው ወደ ዩኤስቢ ቴዘሪንግ ተቀይራላችሁ። ወደ እሱ በመቀየሩበት ሰዓት እምቢ የሚላችሁ ከሆነ ስልካችሁ ላይ ዳታ ሴቨር ኦን ከሆነ ኦፍ አድርጋችሁ ተመልሳችሁ መጣችሁ ወደ ዩኤስቢ ቴዘሪንግ ቀይራችሁ ማገናኘት ትችላላችሁ። በመቀጠል ስልካችሁን ከዋይፋይ ጋር ታገናኛላችሁ ወይም ደግሞ ዋይፋይ ከሌላችሁ የስልካችሁን ዳታ ታበራላችሁ። ሪሲቨራችሁን ከኢንተርኔት ጋር በምታገናኙበት ሰዓት ጽሁፉ ወደዚህ ሬዲ ቱ ዲቫይስ ኢንሰርት የሚል ኢንፎርሜሽን ያመጣላችኋል። በመቀጠል ኢንፎርሜሽን ብሎ እንደዚህ አይነት ጥያቄ ሲያመጣላችሁ እዚህ ጋር አፕዴት የሚለው ላይ ቀይራችሁ ኦኬ በምትሉበት ሰዓት ኦንላይን አፕዴት ራሱ ያደርግላችኋል። 100 ቁጥሩ እስኪጨርስ ትጠብቃላችሁ። በተመሳሳይ መልኩ ዳታ አፕዴት ያደርጋል። ዳታውን አፕዴት አድርጎ ከጨረሰ በኋላ ሪሲቨሩ ዘግቶ ይከፍታል። ሪሲቨሩ ከከፈተ በኋላ በቀጥታ 3 ቻናሎችን ያመጣላችኋል። ጄሲክ ኤችዲ 1፣ ጄሲክ ኤችዲ 2፣ ጄሲክ ኤችዲ 3 የሚሉ ይመጡላችኋል። ጄሲክ ኤችዲ 1 እና ጄሲክ ኤችዲ 2 ኳስ ነው የሚያስተላልፉት። ጄሲክ ኤችዲ 3 ደግሞ የተለያዩ ፊልሞችን እንዲሁም ደግሞ ናሽናል ጂኦግራፊዎችን እያሳየ ይገኛል። የኳሱ ቻናል ሶፍትዌሩን ጭናችሁ ቻናሎቹም ስማቸው መጥቶላችሁ ስካይረምብል የሚል ከሆነ ግዴታ ሰርቨር ማስሞላት ስለሚኖርባችሁ ሰርቨር ለማስሞላት ሪሞታችሁ ላይ ሜኑ ትነካላችሁ። ኢንስታሌሽን የሚለው ላይ ኦኬ ትላላችሁ። ፓስወርድ ሲጠይቃችሁ 4 ጊዜ 0 ታስገባላችሁ። እዚህ ጋር እታች ላይ ኤስፒ ሜኑ የሚለው ላይ ወርዳችሁ ኦኬ ስትሉ እነዚህ ሁለት አማራጮች ይመጣላችኋል። ኢንፎርሜሽን የሚለው ላይ ኦኬ ስትሉ እዚህ ጋር እንደምትመለከቱት ካርድ ሲሪያል ነምበር በሚለው ትይዩ ያለ ቁጥር የእናንተ የሪሲቨር ሲሪያል ነምበር ስለሚሆን እሱን በቀጥታ ወደኛ በመላክ በፈለጋችሁት ወር መርጣችሁ ማስሞላት ትችላላችሁ። አክቲቭ አስደረጋችሁ መጠቀም ትችላላችሁ። ሰርቨር ለማስሞላት ከፈለጋችሁ በእነዚህ አድራሻዎች እኛን ማግኘት ይችላሉ። በስልክ ቁጥር 0972975486 በቀጥታ የስልክ መስመረኛን ደውለው ማናገር ይችላሉ። በተጨማሪ በዚህ የቴሌግራም ዩዘር ኔም ኢንቦክስ እኛን ማናገር ይችላሉ። ማንኛውም ጥያቄ ወይም አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በተጨማሪ የቴሌግራም ቻናላችንን ጆይን በማድረግ ፈጣን የሆኑ የሳተላይት ዲሽ መረጃዎችን የሁሉንም የሪሲቨር ሶፍትዌር ከዚህ የቴሌግራም ቻናል ማግኘት ትችላላችሁ። ቴሌግራም ሰርች ማድረጊያው ላይ ተንሱ ዲሽ ብላችሁ ሰርች አድርጋችሁ ይህንን ቻናል ጆይን አድርጋችሁ ፈጣን የሆኑ መረጃዎችን የሁሉንም የሪሲቨር ሶፍትዌር ማግኘት ትችላላችሁ። ማንኛውም አይነት ጥያቄ ወይም አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። የዛሬን ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።